ሰላም ጤና ይስጥልኝ እንኳን ወደ ኢቲኤች ማይክ የቪዲዮ ቱቶሪያል ፕሮግራም በአማርኛ መጥቶ ያልኩ ወደ ዛሬው የቪዲዮ ቱቶሪያል ፕሮግራም ያልፋለሁ። በዛሬው የቪዲዮ ቱቶሪያል የማቀርብላችሁ ስለ ኮምፒውተር ቫይረስ እንዴት ኮምፒውተር ውስጥ ይሄ ቢመጣ ዲሊት እንደሚያደርጉ ነው። ብዙዎቻችሁ እንደምታውቁ የተለያዩ የአንቲቫይረስ ፕሮግራሞች አሉ። ይሄንን ለመግለጽ ያህል ኤቪጂን ብንወስድ ያው በነፃ ነው አይከፈልበትም። ይሄ ቢኖርዎት ይሄንንም አልፎ ኮምፒውተር ውስጥ የሚመጣ ቫይረስ ሊኖር ይችላል። ይሄ እሱ በዛ ዲሊት ሊያደርጉት የማይችሉ አንዳንድ ጊዜ እንደው ማይተው ይሆናል በጣም ጠንካራ ቫይረስ ወደ ሰዓቱ አካባቢ መጥቶ በቃ በጣም የሚያስቸግሩት ጊዜ ይኖር ይችላል ወይም ማጋጥሞት ይሆናል እስካሁንና ይሄን እንዴት አድርገን ቫይረስ ዲሊት እንደምናደርገው ነው ዛሬ ማሳያችሁ። ኦኬ ይሄንን ለማድረግ የሎግ ፋይላችንን በመጀመሪያ አናላይዝ የሚያደርግልን ሶፍትዌር አለ። እሱን ዳውንሎድ እናደርገዋለን። እሱን የሚያገኙት እዚህ ውስጥ ነው። ያው እንደተለመደው ወደ ጉግል እንገባለን። ሰላይ hijack this download ብለው ሰርች ያደርጉታል። ከዛ ይሄንን ዳውንሎድ ያደርጉታል ኮምፒውተሩ ላይ። ዳውንሎድ አድርገው ከጨረሱ በኋላ ደግሞ ኢንስቶል ያደርጉታል። ኦኬ ይሄንን አድርገው ከጨረሱ በኋላ ይሄን ይመስላል ምልክቱ እና ይሄንን ስታርት እናደርገዋለን። ኦኬ ከፍቻለሁ ለካ። ኦኬ እንዴ ልዝጋው ይሄንን ድጋሜ። ኦኬ ከዛ ይሄ እዚህ ጋር ምን ይላል what would you like to do የሚለውን የመጀመሪያውን do a system scan and save a log file የሚለውን እንዲጫኑታል። ከዛ ሲስተሙን እንዳለ አናላይዝ አድርጎ የሆነች ሎግ ፋይል ያመጣል። ይሄንን ሴቭ እናደርገዋለን። ይሄ ማለት እንግዲህ በደቂቃ ነው ዋናው ሬጂስትሪ ውስጥ የትኞቹ ፕሮግራም እንደተከፈቱ እንዳልከፈቱ ይሄንን አናላይዝ አድርጎታል። ይሄንን ሴቭ እናደርግና እናስቀምጣለን የፈለግንበት ኮምፒውተራችን ውስጥ። ኦኬ ይሄንን ያው እንደጨረሱ ይሄንን ይዘጉታል። ከዛ አሁን ይሄንን ሎግ ፋይል የሆነ ሶፍትዌር አለ ወይም ፕላትፎርም ኢንተርኔት ላይ ይሄንን ወስደው እዛው ሲከቱስና ለርሶ ይሄንን አናላይዝ ያደርግልዎታል። ኦኬ የትኛው መጥፎ ነው የትኛው ጥሩ ነው ወደዛ ሶፍትዌር ኒድ ሶፍትዌር የሚያገኙት እዚህ ውስጥ ነው። hijack this de እዛ ላይ ያው በፈለጉት ቋንቋ ወይ በጀርመን ወይ በእንግሊዘኛ ወይ ፈረንሳይ ጣሊያን ወይም ቼክ እንደዚህ ይሄንን እኔ ወደ እንግሊዘኛ ልቀይረው ለሁላችንም እንዲሆን። ኦኬ እና ይሄንን ወደ ታች ሲያደርጉት ይሄንን የሎግ ፋይል መክተቻው ይሄን ይመስላል። አናላይዝ ለማድረግ ማለት ነው የቅድም ሴቭ ያደረግነውን ሎግ ፋይል ይሄንን ታች እዚህ ውስጥ ይከቱታል። ፈልጉትና ሴቭ ያደረጉትን ይሄን ከተው በጀርመንኛ እዚህ ወደ ታች አውስቬርተን የሚላል ታች በእንግሊዘኛ አናላይዝ ይሄን አንዴ ሲነኩት ያው ይሄንን አናላይዝ ያደርገዋል ማለት ነው። ቅድም ሴቭ ያደረግነውን ሎግ ፋይል በአጠቃላይ እዛ ውስጥ ምን አይነት ነገሮች አሉ፣ ቫይረሶች አሉ ወይ ቫይረስ የለም ወይ የትኛው ፕሮግራሞች መጥፎ ናቸው ዲሊት ቢሆኑ ይመረጣል ምናምን የሚለው አናላይዝ ያደርግልናል። ኦኬ ያው እዚህ ጋር እንደሚታዩት አረንጓዴ ሆኖ ራይት ከሆነ ኦኬ ነው ማለት ነው። በተረፈ ጥያቄ ምልክት ካለበት ደግሞ በደንብ ይመልከቱት። ሶፍትዌሩን ይጠቅመኛል ወይ አይጠቅመኝም ብለው ራሱን ይጠይቁና የማይጠቅሙት ከሆነ ይሄንንም ኮፒ ያደርጉታል። ይሄንን ኦኬ ኮፒ አድርገውት ሌላ ሎግ ፋይል ላይ ሄደው ሴቭ ያደርጉታል። ዋናው መጥፎ ግን ይችናት እዚህ ጋር የሚታዩት በጣም መጥፎ ነው። ይሄ ዲሊት መሆን አለበት ብሎ ራሱ ይነግሩታል እዚህ ጋር። ኦኬ ፊክስድ መሆን አለበት ይሉታል። እና እነዚህ አይነቶችን በአጠቃላይ ይሄን አናላይዝ አድርጎ ያገኙሎትን ኮፒ ያደርጉትና ኖትፔድ ላይ ሴቭ ያደርጉታል። ኦኬ ሴቭ ኖትፔድ እንዴት ነው የሚከፈተው ብለው ይጠይቁኝ። እዚህ ጋር ያዘጋጀውት አለ። ስታርት የሚለው ጋር ይሄዱና ሰርች ማድረጊያው ላይ ኖትፔድ ብለው ይጽፋሉ። ኦኬ ወይም ኤክስፒ ላላችሁ ስታርት ራን ausführen በጀርመንኛ ከዛ ኖትፔድ
እና የሆነች መስኮት ትከፈታለች እዛ ላይ እነዚህ መጥፎ ናቸው የሚባሉትን ኮፒ ያረጋችሁ ለማስታወስ ማለት ነው በኋላ ዲሊት ለማድረግ እና እዚህ ውስጥ ይከቱታል ከዛ ይሄንን ሴቭ ያደርጉታል ይሄንን ሎግ ፋይል ይሄን ፋይል ሴቭ ማድረግ ያለብን ለምንድነው በኋላ ሴቭ ሞዱስ የሚባሉት ገብተን ነው ዲሊት የምናደርገውና ይሄንን ሴቭ ያደርጉታል ኦኬ ከዛ ወደ ይሄንን ፕሮግራሙ እንዳለ ያጠፉትና ፕሮግራሙን ያጠፉና ሪስታርት ያደርጉታል ፕሮግራሙን እና ሪስታርት በሚያደርጉበት ጊዜ ኮምፒውተሩን ልክ እነዚህ ስለ ሲፒዩ ምናምን ስለ ሜሞሪ ኢንፎርሜሽን ከመምጣቱ በፊት ኪቦርዱ ላይ F8ን ይጫኑትና ወደ ሴቭ ሞዱስ የሚለውን ይመርጡታል በጀርመኛ ደግሞ አግዚጀርተ ሞዱስ የሚለውን ከነኩት በኋላ እዛ ይገባሉ ከዛ ኦኬ ያሉ ያልፉና ከገቡ በኋላ ጽፈቶቹ ምናምን በትልቁ ነው የሚታዩት እንዳይደነግጡ የት ገባው ብለውና እዛ ውስጥ ሴቭ ማን ነው ዲሊት እናደርገዋለን ፕሮግራሙን እና ፕሮግራሙን መልሰው ስታርት ያደርጉታል ኦኬ መልሰው ፕሮግራሙን ስታርት ካደረጉት በኋላ ይሄን ድጋሚ ይጫኑታል ያቀደም ያረግነውን ማለት ነው ድጋሚ አሁን ግን አያስፈልገንም ይሄንን እንዘጋውና ልክ እዛ ሴቭ ያደረጉትን ይከፍቱታል መልሰው ቫይረስ ነው ብሎ የነገሩትን ሴቭ ያደረጉትን ይሄ አሁን እኔ ቅድም ለርሶ ለማሳየት ይሄን ኮፒ አድርጌያለሁ ይሄ ሁለት PHO ምናምን የሚለው ቫይረስ ነው ይለኛል ስለዚህ እሱን ፈልገዋለሁ እዚህ ጋር ቱጋ እንደሆነ ለምሳሌ ይሄ ቫይረስ ከሆነ ይሄን ቫይረስ የሆነውን እንዳለ ይሄን ራይት የሚያደርገውን ይከቱበትና መጨረሻ ላይ ከጨረሱ በኋላ ይሄ ፊክስ ቼክድ የሚለውን ሲነኩት ከኮምፒውተሩ ይወጣል ማለት ነው እና ሴቭ ሞዱስ ውስጥ ገብተን ወይም አፕግሪጀርተስ ሞዱስ የሚባለው በጀርመንኛ ነው ይሄንን ብቻ ፊክስ ማድረግ የምንችለው ከዛ ካልሆነ ግን ኖርማል ዝም ብለው በኖርማል ስታርት አድርገው ቢያደርጉት ስቲል እዛው አለ ማለት ነውና ሊወጣሉት አይችሉም እና ይሄ በጣም የሚጠቅመን ለዚህ ነው አንዳንድ በጣም ከባድ አንቲቫይረስ ፕሮግራም እንኳን ፊክስ ሊያደርግልን የማይችሉ ሶፍትዌሮችን እንደዚህ በእጁ አድርገው ከኮምፒውተሩ ሊያስወጡ ይችላሉ ኦኬ ተረፈ እንግዲህ ጥያቄ ካለዎት ወይ አስተያየት ካለዎት እንደተለመደው በዚህ በሜድITsolve googlemail.com ይልኩልኝ ይደርሰኛል ኦኬ ስላዳመጡኝ ያመሰግንኩኝ የዛሬው ፕሮግራሜ በዚሁ አበቃ በሌላ የአዲስ ቪዲዮ ፕሮግራም እስከምንገናኝ መልካም ጊዜ እኔ ምንድነው ዋገር እንደሆነ